እሺ ሰላም ሰላም ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ለቻናሌ አዲስ ከሆናችሁ የደውል ምልክቷን በመንካት ቤተሰብ እንድትሆኑ ጠይቃችኋለሁ። ወደ ቪዲዮ ሲሄድ ዛሬ የእረፍት ቀኔ ነበረ እላችኋለሁ። ከዛ እስኪ ለልጄ ቃል ግዛላት ብዬ ገባው እላችኋለሁ ወደ መጫወቻው ክፍል እና በቅርቡ ወደ ሀገሬ መሄድ ስለሚፈልግ እንግዲህ ይዤላት የሚገባውን ነገር እየፈለኩኝ ነበረ። በጣም ብዙ ሰዓት እዚህ ውስጥ ማለት ነው። ቢያንስ ከአንድ ሰዓት በላይ እዚህ ውስጥ ቆይቻለሁ እላችኋለሁ። የሚፈልገውን ለማግኘት ግን ዋጋው በጣም ውድ ነው መጫወቻው ማለት ነው። ጥንጥዬ መጫወቻው 200 ምናምን ናት። ግን እነዚህ አሁን ውሃ መጠጫ ምሳ እቃ ለትምህርት ቤት ምናምን የሚሆኑ እቃዎች ርካሽ ናቸው። ለቤተሰቦቼ መጫወቻው ግን 200 ብር 250 በጣም ከበደኝ ማለቴ በእኛ ስታሰብ በጣም ብዙ ነው። እና እዛ ሄጄ ሀገር ቤት ቢገዛ ይሻላል ብዬ አሰብኩ። እና ያው በቅርቡ ስለሚገባ እና ቤተሰብ በጣም ዞርኩኝ። ብዙ ሰዓት ምሳ ራሱ ሳንበላ ብዙ ሰዓት ቆየን። ሌሎችም ነበሩ ከእኔ ጋር እና እነሱ እንኳን ምሳ ለመብላት እየፈለጉ አይ ቆይ እላቸዋለሁ እያልኳቸው አስቆየኋቸው። ቢያንስ እስከ ማታ እራት ማለት ይቻላል የበላነው ከዛ ከወጣን በኋላ ማለት ነው። እነዚህ ርካሽ ናቸው ግን ይሄ ወርቅ እንትን የሚመስለውን አልፈለኩትም እኔ ይሄ ያው 49 40 ብር ማለት ነው። እነዚህ ይሻላሉ መቼም ከሌላ መጫወቻው ይሄ ውሃ መጠጫ ነው። እና የትምህርት ቤት እቃዎች ናቸው ማለት ነው በአጠቃላይ እዚህ አካባቢ ያሉት። ግን ይሄንን የገዛሁት ማለት ነው የመረጥኩላት ነበረ። ደውዬ ምንድነው የምትፈልጊ እያልኳት በቪዲዮ እያሳየኋት ነበረ ለሷ እሷም የመረጠችው እንግዲህ የመረጠችውን ገዛሁላት እላችኋለሁ ውዶቼ። ያው ወደ ሀገር ስገቡ ታውቃላችሁ ልጆች ይሄን ይዘሽ ነይ ይሄን ይዘሽልን ነይ ይላሉ። እና ለዛ ብዬ ሄድኩኝ ለመግዛት እነዚህ ብዙም አይደሉም ግን አልወደድኳቸውም ማለት ዋጋቸው ተመጣጣኝ ነው። ይሄ ግን እነዚህን አልፈለኩም እኔ የፈለኩት ሌላ ነበረ። እሱ ውድ ነው በጣም ውዶቼ። እና ውሎዬ እንደዚህ ነበረ ከዛ አመሸን ምሳ በላን እላችኋለሁ ምሳ በልተን ወደ ቤታችን ሄድን እላችኋለሁ የኔ ውዶች። እና ሌላ ሰርቼ ማወቅ የምትፈልጉ ሰርቼ እንዳቀርብላችሁ የምትፈልጉ ካለ